ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ መጋቢት 3 ቀን 2026 ዓመተ ምህረት ነው። በአሁኑ ሰዓት ዓለማችን ባለፉት 80 ዓመታት አይታው የማታውቀውን እጅግ አስከፊና ታሪካዊ ክስተት ውስጥ ትገኛለች። በመካከለኛው ምስራቅ ለብዙ ዘመናት ሲፈራ የነበረው ያ ታላቅ ጦርነት ዛሬ በይፋ ፈንድቷል። ከጥቂት ቀናት በፊት የጀመረው የአሜሪካና የእስራኤል ጥምረት ጥቃት ዛሬ 4ኛ ቀን ላይ ደርሷል። ከሁሉም በላይ ደግሞ ለ40 ዓመታት ኢራንን በብረት መዳፍ የመሩት አያቶላ አሊ ካሚኒ መገደላቸው መረጋገጡን መላውን ዓለም አስደንግጧል። ኢራን ያለ መሪ የቀረችበት የሆርሙዝ ወንዝ ተዘግቶ የዓለም ኢኮኖሚ እየተናወጠ ባለበት በዚህ ወቅት እኛም ዛሬ ለትንሽ ደቂቃ የሚቆይ ልዩ ቀጥታ ስርጭት ይዘንላችኋል። በዚህም ዝግጅታችን አያቶላ አሊ ካሚኒ እንዴት ተገደሉ? አሁንስ ኢራንን ማን እየመራት ነው? ዛሬ ረፋድ ላይ በቆም ከተማ የተመታው የባለሙያዎች ምክር ቤት ስብሰባ ምን አንድምታ አለው? ኢራን በሳውዲ በኳታርና በተባበሩት አረብ ኤሚሬት ላይ የፈጸመችው የሚሳኤል ድብደባ ቀናውን ወዴት እየወሰደው ነው? እና የነዳጅ ዋጋ መናር በሀገራችን በኢትዮጵያ ላይ የሚያመጣውን ቀጥተኛ ተጽዕኖ ምንድነው? የሚሉትን ነጥቦች በዝርዝር እንከታተላለን። መካከለኛው ምስራቅ ካርታ እየተቀየረ ነው። ይህ ጦርነት ወደ ሶስተኛው የዓለም ጦርነት እያመራ ወይስ የኢራን አገዛዝ ውድቀት ላይ ያበቃል? አሁን በቀጥታ ወደ ዝርዝር መረጃዎች እንሸጋገራለን። አብራችሁን ቆዩ። ዛሬ መጋቢት 3 ቀን 2026 ዓመተ ምህረት መካከለኛው ምስራቅ ታይቶ በማይታወቅ የታሪክ መታጠፊያ ላይ ትገኛለች። የኢራን መንግስት የቴሌቪዥን ጣቢያ የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ መገደላቸው በይፋ አረጋግጧል። መሪው የተገደሉት ባለፈው ቅዳሜ በቴህራን በሚገኝ መኖሪያ ቤታቸው ላይ በእስራኤልና በአሜሪካ ጥምረት ኃይሎች በተፈጸመ ከፍተኛ የአየር ድብደባ ነው። ከእሳቸው ጋር አብረው የነበሩ ቤተሰባቸው አባላትና ከፍተኛ የጦር መኮንኖች መገደላቸውም ተረጋግጧል። ይህ በእንዲህ እንዳለ ዛሬ ረፋት ላይ በቆም ከተማ አዲስ መሪ ለመሰየም ስብሰባ ላይ የነበረው የኢራን የባለሙያዎች ምክር ቤት ህንጻ በድጋሚ በሚሳኤል ተመቷል። ይህ ጥቃት ኢራንን ያለምንም የበላይ መሪ አስቀርቷታል። በአሁኑ ወቅት በቴህራን ጎዳናዎች ላይ ከፍተኛ ግርግር፣ ውጥረት የነገሰ ሲሆን አንዳንድ የሀገሪቱ ዜጎች የመሪውን መሞት በደስታ ሲቀበሉ፣ ሌሎች ደግሞ ሀገራችንን በታተን እየሄደች ነው በሚል ስጋታቸውን እየገለጹ ይገኛሉ። ኦፕሬሽን ኤፔክ ፉሪ ተብሎ የተሰየመው የአሜሪካና የእስራኤል ወታደራዊ ዘመቻ ዛሬ 4ኛ ቀኑን ይዟል። እስካሁን ባለው መረጃ ከ2000 በላይ የአየር ድብደባዎች በኢራን ወታደራዊ ስትራቴጂካዊ ቦታዎች ላይ ተፈጽመዋል። የናታንዝ የኒኩለር ማበልጸጊያ ጣቢያና የከርማንሻ ሚሳኤል ማከማቻዎች በከፊል መውደማቸው የሳተላይት ምስሎች ያሳያሉ። ፔንታጎን ባለስልጣናት እንደገለጹት የዘመቻው ዋና ዓላማ ኢራን ዳግመኛ ስጋት እንዳትሆን ወታደራዊ አቅሟን ሙሉ በሙሉ ማዳከም ነው። በአንጻሩ ኢራን በወሰደቻቸው አጸፋዊ እርምጃዎች በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን ወደ እስራኤልና በአካባቢው ወደሚገኙ የአሜሪካ የጦር ሰፈሮች ተኩሳለች። በሳውዲ አረቢያ ሪያድ በሚገኘው የአሜሪካ ኤምባሲ በድሮን ተመቶ በከፊል መቃጠሉ ተሰምቷል። የኢራን አብዮታዊ ዘበኛ በሰጠው መግለጫ ጠላቶቻችንን ገና ገሃነም እናሳያቸዋለን በማለት ጦርነቱ እንደሚቀጥል ዝተዋል። ሆኖም ሀገሪቱ የአየር መከላከያ ስርዓት መዳከም ተጨማሪ ጥቃቶችን መመከት እንዳትችል ያደርጋታል ተብሎ እየተወራ ነው። የሆርሙዝ ወንዝ መዘጋትና የዓለም ኢኮኖሚ ስጋት ከጦርነቱ በበለጠ ዓለምን ያስደነገጠው ዜና ኢራን የሆርሙዝን ወንዝ በይፋ መዝጋቷን ማወጇ ነው። ይህ ወንዝ የዓለምን 20% የነዳጅ ትራፊክ የሚያስተናግድ በመሆኑ መዘጋቱ የዓለምን ኢኮኖሚ ክፉኛ እየመታ ይገኛል። ዛሬ ብቻ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን ይህ እንደ ኢትዮጵያ ባሉ ማደግ ላይ ያሉ ሀገራት ላይ የዋጋ ግሽበት ሊያባብስ እንደሚችል ተሰክቷል። በርካታ መርከቦችን አቅጣጫዎቻቸውን ወደ አፍሪካ ቀንድና ደቡብ አፍሪካ እየቀየሩ ሲሆን ይህም የትራንስፖርት ወጪን በእጥፍ ይጨምራል። በሰብአዊ መብት በኩል ያለው ሁኔታዎች እጅግ አሳሳቢ ሆነው የኢራን ቀይ
ጨረቃ እስካሁን የ787 ሰዎች ሕይወት ማለፉን የገለጸ ሲሆን በሚናብ ከተማ በሚገኝ ትምህርት ቤት ላይ በደረሰ ጥቃት ብቻ ከ150 በላይ ህጻናት መገደላቸውን አስታውቀዋል። የተባበሩት መንግስታት ድርጅት እስካሁን አስቸኳይ ስብሰባ የጠራ ቢሆንም አሜሪካና እስራኤል ግን ሽብርተኝነትን ለመደምሰስ እርምጃችን ይቀጥላል በሚል ጽኑ አቋም ይዘዋል። ሩሲያና ቻይና ጥቃቱን የዓለም አቀፍ ሕግ ጥሰት በማለት አውግዘውታል።